ድንግልናዬን ውሰጂው ክፍል 1። አዲስ ነገር ፍለጋ ከፌስቡክ መንደር ገብቼ ስዟዟር የአንድ ሰው ፎቶ ቀልቤን ሳበው። አውቀዋለሁ። የሰርጉን ፎቶ ነበር የለጠፈው። ዋው ደስ ይላል። ሳቄን ግን መቆጣጠር አልቻልኩም። ከት ብዬ ሳቅኩ። ነገሩ እንዲህ ነው። ከሆነ ዓመታት በፊት አንድ ካፌ ውስጥ ነው የተዋወቅነው። ልጁ ክልስ ነው። የዛኔ ግሪክ ስኩል ተማሪ ነበር። እኔ ደግሞ ሰራተኛ። ወይ ጊዜ! ታዲያ በተዋወቅን በሳምንቱ ደውሎ እንገናኝ አለኝ። አላንገራገርኩም፣ አገኘሁት። ወሬ ጀመርን። እያወራን ሳላስፎግር ከእግር እስከ ራሱ አየሁት። ጸጉሩ ለስላሳና ረዥም ነው። በእናቱ ሀበሻ በአባቱ ግሪካዊ እንደሆነ ነግሮኛል። ወይ ጉድ አልኩ። ሀበሻ የሚመስል አንድም ነገር የለውም። ቅልጥፍ አድርጎ አማርኛ ያወራል። አልገረመኝም። ማወቅ ያለብኝንም የሌለብኝንም ነገሮች ያወራል። በውስጤ የዛን ቀን ስንተዋወቅ የስነ ልቦና ሐኪም ነኝ ብዬ ቀባጥሬያለሁ እንዴ አልኩ። ለራሴ ብቻ ያወራል። እኔም እሺ እያልኩ ስለማይመለከተኝ ነገር አዳምጣለሁ። አንዳንዴ አድማጭ አጣ ነፍስ ስሜት ስለሚገባኝ ብዙም አልፈረድኩበትም። ሁላችንም ጋር ይሄ ስሜት እንዳኗኗራችን መጠን ይኖራል። ሰዎች አይደለም? ከራሴ ጋርም እያወራው ከሱ ጋርም እያወራው በመሃል አንድ ያስደነገጠኝን ቃል አለ። ድንጋጤን ደበቅ አድርጌ አልገባኝም አልኩት። ወድጄሻለሁ። ድንግል ነኝ፣ ሴት አላውቅም። የመጀመሪያ ነገሬን ከአንቺ ጋር ነው ማድረግ የምፈልገው አለኝ። አሁን ቆይ ወንድ ልጅ ድንግልናዬን ውሰጂ እያለኝ ነው አልኩ ለራሴ። ቆይ እኔ ዙሮብኝ ነው ወይስ ዘመኑ ተቀያይሮ ነው? ፈገግ ብዬ እንዴ ፍቅረኛ የለህም አልኩት። የለኝም፣ በቃ አንቺን ነው የምፈልገው። ዛሬ ይሁን እኮ አላልኩም፣ ያው ላንቺ ያለኝን ስሜትና ቦታ እንድታቂ ነው አለኝ። እጆቹን ወደ እጆቹ ዘርግቶ እያሻሸ ፈገግ አልኩና እናወራለን፣ ይልቁን የሥራ ሰዓት ስለደረሰብኝ ሌላ ቀን እንገናኛለን፣ እንደዋወል ብዬ ተሰነባብተን ተለያየን። የዛን ቀን ስራ አልነበረኝም፣ ሰበብ ፈልጌ እንጂ። ከሱ ተለያይቼ ወደ አንድ በጣም ወደምወዱ ጓደኛዬ ቤት አመራሁ። እንደተለመደው መጽሐፉና ጫቱ ላይ ነበር። እንደ ሁልጊዜውም በፈገግታ ያውም ሞቅ ባለ ፈገግታ ተቀበለኝ። ተመቻቼ ከተቀመጥኩ በኋላ አንዳንድ ነገሮችን ማውራት ጀመርን። ምሳ በላሽ አለኝ። አዎ በልቻለሁ። መብላት ብቻ አይደለም ድንግልም ለመውሰድ ታጭቻለሁ አልኩት። ግራ የገባው ሳቅ እየሳቀ ጫት አቀበለኝ። እየተቀበልኩት ቀንጠስ ቀንጠስ አድርጌ አፌ ውስጥ ከተትኩ። እሱ አንቺ ግን የምርሽ ነው አለኝ። ወሬውን ለመስማት እየጓጓ አዎ ብዬ የሆነውን ነገርኩት። ያለማቋረጥ ረዥም ሳቅ እስኪያስለው ድረስ ሳቀ። ጋባ አድርጎ እና ምን አልሽው? አስቢበት ስላለኝ እያሰብኩበት ነው አልኩት። ሁለታችንም ተያይተን ሳቅን። ትንሽ ከቃብን በኋላ እኔ የምለው አልኩት፣ ቆይ ወንዶች ግን የምር መርጣችሁ ድንግልና የምትሰጡት አልኩት። እንደ ሰው ይለያያል አለኝ። በአብዛኛው ግን ተለማምደን ነው የምንወዳት ሴት ጋር የምንሄደው። የት አልኩት። ያው አለ አይደለ፣ አንቺ ደግሞ ሁሉ እኮ አይዘረገፍም እና ይሄ ልጅ አሰልጥኝኝ እያለኝ ነው አልኩት። ሊሆንም ላይሆንም ይችላል። ደግሞ እኮ ስለ እኔ ምንም የጠየቀኝ ነገር የለም። በቃ ስሜቱን ፍላጎቱን ብቻ ነበር ሲያወራ የነበረው አልኩት። ታዲያ ድንግልናውን ወስደሽ ላሽበዩና አስለቅሹ ብሎ ያለማቋረጥ ሳቅ ሳቀ። ይቀጥላል ካልታተመው።